ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እጅግ በጣም የሚያሳዝንና ልብ የሚነካ በባህላዊ ሙዚቃዎቹና በውዝዋዜው ሲያስደንቀንና ሲያስደምመን የኖረው እንደ ቤተሰብ አካላችን የምንወደውና የምናከብረው ድምፃዊ ሰማሃኝ በለው ወይም ሰሚ ባላገሩ በመባል የሚታወቀው እጅግ በጣም ተወዳጅና በብዙ አድናቆትን ያተረፈው የኢትዮጵያ ሙሉ ሕዝብ ማለት ይቻላል የሚደግፈውና የሚወደው ሙዚቀኛ ሰማሃኝ በለው ከዚህ ዓለም በሞት መለየቱ ተሰምቷል። የሁላችንንም አንገት እያስደፋ አሳዛኝ የሆነ በአጭር ጊዜ ውስጥ ታሞ አሁን ደግሞ ህልፈተ ህይወቱን ስንሰማ እጅግ በጣም ነው ያዘንነው። ነገር ግን ሰሚ ባላገሩ ውፍረትን ተከትሎ ያመጣብህ ችግር አለ ወይ? ይሄ ውፍረትስ ትክክለኛ ውፍረት ነው ወይ? ትቀበለዋለህ ወይ? ሲሉ ከዚህም በፊት ቃለ መጠየቅ ተደርጎለት ነበረ። የኔ ውፍረቴ እስካሁን በእኔ ላይ ያመጣው ችግር የለም፣ ነገር ግን ለመቀነስ እየሞከርኩኝ ነው፣ ስፖርትም መስራት ጀምሬያለሁኝ እያለ ሰሞኑን ተፈተፍ ሲል እንደነበረም ይታወቃል። እና አሁን ካለው ኪሎ ላይ 8 ኪሎ ቀንሻለሁ። በአንድ ሳምንት ውስጥ 8 ኪሎ መቀነስ ቀላል ነገር አይደለም። ራሴን አስተካክዬ ቀጠን ማለት እፈልጋለሁ እያለ በስፖርት ላይ የነበረው ድምፃዊ ሰማሃኝ በለው ወይም ሰሚ ባላገሩ ማለት ነው። እንግዲህ ድምፃዊ ሰማሃኝ በለው ውፍረቴ ምንም አይነት ችግር ያመጣብኛል ብዬ አላስብም። በዘር የመጣ ነውና ቤተሰቦቼም አያቶቼም እንደኔው በጣም ወፋፍራም ስለነበሩ የኛ ውፍረታችን በዘር የመጣ ነው። ሁላችንም ወፍራም ነን፣ ለክፉ ነገር የሚሰጠኝ አይመስለኝም ብሎ ብዙም ያልተጨነቀለት ቢሆንም አሁን ላይ ግን በስተመጨረሻ ስፖርት እየሰራና ኪሎን እየተከታተለ ሲታመም ደግሞ ወደ ሕክምና አገልግሎት ሄዶ በሆስፒታል ገብቶ በሕክምና ላይ እየተረዳ እያለ በህልፈተ ህይወቱም እንደተሰማ ተገልጿል። ሰማሃኝ በለው ወይም ሰሚ ባላገሩ እጅግ በጣም የምንወደውና የምንሳሳለት የሀገራችን እንቁ የሆነ የባህላዊ ዘፋኝ እንደሆነ ግጥሞቹም የሚገራርሙና ቅኔ በጣም ደስ የሚሉ ግጥሞች እንዳሉትና በባህል ዘፈኑ ሞቅና ደመቅ የሚያደርግ ዘፋኝ እንደሆነ ይታወቃል። ድምፃዊ ሰማሃኝ ባላገሩ ሄዶ ማንም ሰው ከሞት አይቀርምና በአጭር ጊዜ ውስጥ ታሞ በአጭር ጊዜ ውስጥ እንግዲህ ህይወቱ አልፏል ማለት ነው። እጅግ በጣም ነው የሚያሳዝነውና ልብ የሚነካው። ምንም ማድረግ አይቻልም። ነገር ግን የሰማሃኝን ቤተሰቦች፣ አድናቂዎቹ፣ ኢትዮጵያንም ጭምር ነፍሱን በአጸደ ገነት ያኑረው። ለሁሉም ሰው መጽናናትን እንመኛለን። በነ ይስሐቅ፣ በነ አብርሃም፣ በነ ያዕቆብ ጎን ነፍሱ በሰላም እንድታርፍ በእግዚአብሔር የተቀበለች ነፍስ እንድትሆንለት የሁላችንም ጸሎትና ልመና ነው። ሌላ ነገር ልናደርግለት የምንችለው በዚህ ሰዓት ምንም ነገር ስለሌለ ማለት ነው። ሰሜ ባላገሩ ባተረፍክልን ጥለኸው የሄድከው አሻራ ቀላል የሚባል ነገር አይደለምና ሀገርን የሚያለመልን አንተ ጥለህልን የሄድከው አሻራ ሙዚቃዎችህ እኛ እስካለን ድረስ የምንሰማቸው ሰምተናቸው ልባችን የሚረሰርስ የማይጠገቡ ሙዚቃዎችህ አብረው ከኛ ጋር ይቆያሉ ማለት ነው እስካለን ድረስ። አንተ ደግሞ ጥሩ አሻራን አሳልፈክ ወደማይቀርበት ቤትክ ሄደሃል። እንግዲህ ምንም ማድረግ አይቻልም። የእውነት ቤተሰቦችህ ልጆችህ የአራት ልጆች አባት እንደሆንክም ይታወቃል። ለልጆችህ፣ ለቤተሰቦችህ፣ ለሀገርህ ሕዝብ፣ ለአድናቂዎችህ መጽናናትን እየተመኘን ጥለህልን በሄድከው አሻራ ደግሞ እየተዝናናን እንደተለመደው አንተን የምናስታውስክ እዚህ ዓለም ላይ ስትኖር ሰርተህ በሄድክባቸው አሻራዎችህ ነውና የምናስታውስክ። ሰሚ እንግዲህ ነፍስህን በአጸደ ገነት ያኑረው። ጥለህልን በሄድከው አሻራ እየተደመምንና እንደተለመደው አንተን የምናስታውስብህ ብዙ ስራዎች አሉክ። በምንወዳቸው በምናደንቃቸውና በምናከብራቸው ስራዎችህ ሁሌም ከኛ ጋር አለክ ማለት ነው። አንተን ከዚህ በኋላ የምናይክና የምናዳምጠው እዚህ ዓለም ላይ ስትኖር በጣልከው አሻራ ነውና ሁሌም አብረህን ነው ያለኸው። በስጋ ብትለየንም ድምፅክ ስራዎችህ ግን ከኛ ጋር ስላሉ እንግዲህ ሰማሃኝ በለው ምንም ማድረግ አንችልም።
እግዚአብሔር አምላክ ነፍስህ በአጸደ ገነት እንድትኖር የሁላችን ጸሎትና ልመና ነው። ነፍስህን በአጸደ ገነት ያኖርልን ማለት እንወዳለን።